ደግ የዋለ ሰው ደግ የሰራ ሰው ምንዳው ብድሩ ደጉ ሊዋልለት ነው የሚገባው በሰው ልጅ ደረጃ። አላህ ዘንድስ ምንም ጥርጥር የለውም። አያችሁ አሁን አላህ Subhanahu Wa Ta'ala ይሄን ሰው በደግ እንደሚክሰው ምንም ጥርጥር እንደሌለው ላስታውሰው ይገባኛል። هل جزاء الإحسان إلا الإحسان አንተ ደግ እስከዋልክ ድረስ አላህ Subhanahu Wa Ta'ala ዘንድ የሚጠብቅ ምንም አትጠራጠር ደግ ነው። ይሄ ደግ ነገር ደግሞ በዚች ዱንያ ሊሆን ይችላል በአኺራም ሊሆን ይችላል። ሁለቱንም አንድ ላይ ሊያደርግልህ ይችላል። በዚህ ዱንያ ክሶ አንተ ለዋልከው ደግ ሰዎች ላንተ ደግ ይውላሉ። ባላሰብከው ቦታ ወይ በተመኘው በፈለከው ቦታ አላህ Subhanahu Wa Ta'ala ይሄን ደግ ይመልስልሃል። አንተ የዋልክላቸው ሰዎች ባንተ ላይ ክፋት መዋላቸውን አትመልከት። ነገር ግን አላህ Subhanahu Wa Ta'ala ባንተ ባላሰብከው ቦታ ወይ ባሰብከው ቦታ ላይ አላህ በደግ ይውልልሃል። ይሄ በዱንያ ነው። የአኺራው ደግሞ ከሁሉ በላጩ እሱ ነውና እሱን አስታውስ እንለዋለን። ነዓም እነዚያ ሰዎች ደግሞ ተንኮል ያሰቡት ሰዎች ደግሞ ወላ ይሂቁል መክሩ ሰይኡ ኢላ ቢአህሊህ እነዛ ሴራ የጠነሰሱት ሴራቸው ወደ እነሱ ተመላሽ መሆኑን እንዳትዘነጋ እንለዋለን። ለምን አላህ Subhanahu Wa Ta'ala ኢነላህ ዩዳፊዑ ዐን الذين آمنوا አላህ Subhanahu Wa Ta'ala እነዛ በእውነት በአላህ ያመኑትን ይከላከላቸዋል። ምንም ጥርጥር የለውም። بإذنillah عاجلا أم آجلا ወይ በቅርቢቱ ወይ ደግሞ ከጊዜ በኋላም ቢሆን። እናም ይሄን ነገር ልናስታውሰው ይገባል። ለራሴም እኔ አስታውሼ ይሄን ወንድሜንም ላስታውሰው ይገባኛል። ነዓም ስለዚህ አንተ ወንድሜ፣ ስለዚህ አንቺ እህቴ ልብ ብለሽ ስሚኝ። አንተ ወንድሜ ልብ ብለህ ስማኝ። ሰዎች በኔ ላይ ክፋት ሰሩ ብለህ አንተ ክፉ እንዳትሰራ፣ አንቺ ክፉ እንዳትሰሪ። ለምን አላህ Subhanahu Wa Ta'ala ምን አለን? ኢን አሕሰንቱም ሊአንፉሲኩም ወኢን አሳእቱም ፈለሃ። ኢን አሕሰንቱም ደግ ከዋላችሁ ደግ ከሰራችሁ አሕሰንቱም ሊአንፉሲኩም ለራስህ ነው የምታደርገው፣ ለዚች ለነፍስያህ ነው የምታደርገው። እችን ነፍስያህም በዚች በዱንያና በአኺራም ደስተኛ ልታደርጋት ነው መስራት ያለብህ። ወኢን አሳእቱም ፈለሃ ክፉ የሰራህ ከሆነ ግን ክፉ የምታስብ ከሆነ ግን ደግን በክፋት የምትመልስ ከሆነ ግን እችን ነፍስያህ ልታስደስታት በሰዎች ላይ ክፋት ሰርተህ የምትደሰት ከመሰለህ ተሳስተሃል። በዚች ዱንያና በአኺራም ደስታ ታጣለህ። ተጠንቀቅ። ለምን አልጀዛኡ ምን ጅንሲል ዐመል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። አንተ ብድርህ የሚመለስልህ ወይ ደግሞ የሰራሁን የምትመነዳው አንተ በሰራኸው አይነት ነው። ምን ብለናል ቅድም? ኢን አሕሰንቱም ሊአንፉሲኩም ደግ ከዋልክ ለዚች ለነፍስያ ነው ደግ የምትውለው። አላህ እንደዛው ሁሉ በዚች ዱንያና በአኺራ ደግን ይውልልሃል። ካልሆነ በአንጻሩ ከሆነ ግን እንደዚያው ውጤቱ አንተ በሰራኸው ነው የምታገኘው። ነዓም አንድ ሰው ስንዴ ዘርቶ እሾህ አያጭድም፣ ወይ ደግሞ በተቃራኒው እሾህ ዘርቶ ስንዴ አያጭድም። እንደዚያው ማለት ነው። ስለዚህ እንጠንቀቅ። ሰዎችን ስንመክርም ወደ ደግ እንምከር። ሰዎች ደግ ከዋሉልንም ደግ እንዋልላቸው። ክፋት አንተኑ ነው የሚጎዳ፣ አንቺ ነው የሚጎዳሽ። እንጠንቀቅ። ወደ ኸይር ሁሌ ሰዎችን እንምከር። ራሳችንም ደግ ለዋሉልን ደግ እንዋልላቸው። ነዓም ነቢ ሰለላሁ ዐለይሂ ወሰለም ብለዋል፣ አንድ ሰው ደግ ከዋልላችሁ ደግ መልሱለት። ካቃታችሁ ቢያንስ ጀዛከላሁ ኸይረን ማለታችሁን አትርሱ። አላህ ይወፍቀን።